መጻጉዕ፣ ችግረኛ የነበረው መጻጉዕ፣ በአልጋ ላይ ተኝቶ የነበረው መጻጉዕ፣ የሚጠይቀው ያጣው ሰው መጻጉዕ ማን ሊጠይቀው መጣ? እግዚአብሔር ሊጠይቀው መጣ። ወገኖች ሰው የለኝም አትበሉ። እግዚአብሔር ከኛ ጋር ከሆነ የሚያስፈራኝ ነገር የለም ያለው ዳዊት። እግዚአብሔር ከኛ ጋር እንዲሆን ደግሞ አካሄዳችን መንፈሳዊ ሊሆን ይገባል ወዳጆች። አካሄዳችን መንፈሳዊ ከሆነ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ደግሞ ሕይወታችን ሁሉ ሙሉ ይሆናል። የጎደለብን ነገር ሁሉ ማን ይሞላል? እግዚአብሔር ይሞላል። አያችሁ፣ ችግራችን ሁሉ እግዚአብሔር ይቀርበዋል ወዳጆች። ታዲያ እግዚአብሔር እኛን ሲፈውሰን፣ እግዚአብሔር እኛን ሲያድነን በመጣብን በኃጢአት ምክንያት ሊሆን ይችላል። የእግዚአብሔር ቸርነት ሊገለጥበት ሊሆን ይችላል። በምን ምክንያት እንደምትፈተኑ አታውቁም። ግን ስለማይነገር ስጦታ ሁሉ እግዚአብሔር ይመስገን ማለት ያስፈልጋል። ስታጡ፣ ስታገኙ፣ ስትደሰቱ፣ ስታዝኑ፣ በየትኛውም ሰዓት እግዚአብሔርን አመስግኑ ወገኖች። ታገኙታላችሁ። ይህን ሰው ከፈወሰው በኋላ እንዲህ አለው፣ ዳግመኛ ምን አትበል አለው? አትበድል። አያችሁ፣ እግዚአብሔር ኃጢአተኛን ሰው አይጸየፍም፣ ኃጢአትን ይጸየፋል። የሰማችሁ ሰው ሆኖ የማይበድል ብረት ሆኖ የማይዝግ የለምና እንዲሉ አበው እንስታለን፣ ግን ቶሎ ብሎ በንስሐ መመለስ ያስፈልጋል ወገኖች። ዳግመኛ አትበድል ማለት ኃጢአት አትስራ አለው። ታሪኩን አጠርስ አድርገው ግን በመጨረሻ ግን ክርስቶስ ፈውሶት ነበረና በዕለተ ዓርብ ግን ክርስቶስን በጥፊ መቶታል። ይህ መጻጉዕ የተባለ ሰው ያ ዳግመኛ ግን ምን አትበል ተብሏል? እንዳትበድል ተብሎ ተነግሮታል። ያ ክርስቶስን በጥፊ የመታው እጁ ግን ኩምትር ብሎ በእሳት እንደተቃጠለ ሆነ ይላል። ነግሮታል፣ አድኖታል፣ ፈውሶታል። ዳግመኛ ደግሞ አትበድል ብሎ ትእዛዝ ሰጥቶታል። ጌታችን ኢየሱስ ክርስቶስ ከኃጢአተኞች ጋር ከቀራጮች ጋር ገብቶ ይበላል ይጠጣል እያሉ ብዙ ሰዎች ይወቅሱን ነበር። የማቴዎስ ወንጌል ምዕራፍ 8 ስንመለከት ይሄን ነው የሚያስረዳ። ሰዎች ይናገሩ ነበር፣ ያጉረመርሙ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ብሎ ተናገራቸው። ለባለ መድኃኒት አይሻውም፣ መድኃኒት አያስፈልገውም። መድኃኒት ለሌላቸው መድኃኒት ለሆን ወደዚህ ምድር መጥቻለሁና። ይህ ማለት ጻድቃንን ልጠራ ሳይሆን ማንን ልጠራ ነው የመጣው? ኃጥአንን ልጠራ ነው የመጣው። ጻድቃንማ የኔ ወገኖች ናቸው፣ ኃጥአን ግን ከኔ ርቀው ያሉትና ከንስሐ የራቁ ወገኖችን ወደ ንስሐ እንዲቀርቡ የዲያብሎስ ባሪያ የሆኑትን የኔ ባሪያ እንዲሆኑ ለአደም ወደዚች ምድር መጥቻለሁ ብሎ ክርስቶስ ተናግሯል። ስለዚህ ኃጢአተኛን አይጸየፍም፣ ኃጢአትን ነው የሚጸየፈው ክርስቶስ። አያችሁ፣ እዚህ በዮሐንስ ወንጌል ምዕራፍ 9 ያለው ቃል ላንሳና ትምህርቱን ለማሳጠር እሞክራለሁ። እንግዲህ በዓለም እንደመሆኑ መጠን ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ያለው ቃል ስንመለከት ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደ አንድ ሰው ነበረ ይላል። ከማን ጀምሮ? ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደ ሰው ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ነበረና በዚህ ምድር በስጋ ወራት ሲመላለስ በስጋው ተርቧል፣ በለበሰው ስጋ ተጠምቷል። ዘንበለ ኃጢአት ባይሁዳ ከኃጢአት በስተቀር እንደኛ ምን ሆነ? ሰው ሆነ ተብሎ ተነገረለት። ታዲያ ጌታችን ኢየሱስ ክርስቶስ ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደውን ሰው በምራቁ ቀብቶ ሁር አበሰልዮ ወደ ሰልዮ መጠመቂያ ሂድ አለው። እንግዲህ አስተውሉ፣ ሂድ አለ። ሂዶ በሰልዮ መታጠቢያ ሂዶ መጠመቂያ ታጠበ።
እውሩ ሆኖ ነበረ እየተመራ ሂዶ ዓይኑ በርቶለት መጣ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ በጨለማ ሂዶ በብርሃን መጣ። በጨለማ ሂዶ በብርሃን መጣ። ዳዊት በመዝሙር 35 ቁጥር 9 ላይ እንዲህ ይላል፣ በብርሃን ከንራይ ብርሃን፣ እግዚአብሔር የፈጠረው በብርሃን ብርሃንን እንይ፣ በብርሃን ብርሃንን እናያለን አለ። ምን ማለት ነው? ይሄ የተፈጠረው ይሄ የምናየው ብርሃን ነው። ዓይናችን ምንድን ነው? ብርሃን ነው። እግዚአብሔር በፈጠረልን በዓይናችን ብርሃን ይሄኛውን ብርሃን እንመለከታለን አለ። አያችሁ፣ ይህ ሰው ግን ከእናቱ ማኅፀን ጀምሮ ሲወለድ ይህ ብርሃን ተነስቶት ነበረ። ምንም አይነት የዓይን ምልክት አልነበረውም። ታጠብ ሲለው ግን ታጥቦ በዛ ትእዛዙን ፈጽሞ ሲመጣ እያየ መጣ። አያችሁ፣ በዚህ ሰዓት አይሁድ አጉረመረሙ። ይህን ሰው ማን ነው ያዳነው? ማን ነው? ነቢይ ነው ወይስ ከየት ወገን ነው ብለው ተናገሩ። ይሄ ከዚህ በፊት እውር ሰው አይደለምን አሉ። እና ኢየሱስ ክርስቶስም ቤተሰቦችም ጭምር ሌሎችም ብዙ ሰዎች ግራ የተጋቡ ሰዎች ነበሩና እግዚአብሔርን አንድ ጥያቄ ጠየቁት ይላል። ምን ብለው ጠየቁ? ይህ ልጅ የተወለደው ገና ሲወለድ ዓይን አልነበረውም ተወልዶ ወደዚህ ምድር ሲመጣ። ስለዚህ በእሱ ኃጢአት ነው እውሩ ነው የተወለደው ወይስ ደግሞ በቤተሰቦቹ ኃጢአት ነው እውሩ ነው የተወለደው ብለው ጌታችን ኢየሱስ ክርስቶስን ጥያቄ ጠየቁት። በዚህ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእነሱ የመለሰላቸው ምላሽ እንዲህ የሚል ነበር። በሱም ኃጢአት አይደለም፣ በቤተሰቦቹም ኃጢአት አይደለም፣ የእግዚአብሔር የማዳን ጥበብ ይገለጥበት ዘንድ እንዲህ ሆኖ ተወለደ ብሎ እግዚአብሔር ተናገረ። አያችሁ፣ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ላይ ብዙ ሰዎች ሕፃን ሲወለድ ወይ ልጅ ሲወለድ የሆነ አካል የጎደለ ሆነ ሲወለድ ሰዎች በማያውቁት ነገር ብዙ ነገር ሊያወሩ ይችላል። ይሄ ፍርድ ነው ወገኖች፣ ፍርድ ነው። እግዚአብሔር ለምን እንዳደረገኛ የምናውቀው ነገር የለም። ያን የሚያውቅ ባለቤቱ ብቻ ነው። ለምን እንደፈጠረው እንዴት እንዳደረገው እኛ የምናውቀው ነገር የለም። እግዚአብሔር ራሱ በጥበቡ ያውቋል። አይ እነሱ ኃጢአተኛ ስለነበሩ ነው እንዲህ ስለነበሩ ነው በማይታወቅ ነገር